ሰላም ጤና ይስጥልኝ ቅዱሳን እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። እንግዲህ ዛሬ አብሬያችሁ ልካፈል የመጣሁት አንዲት ቶፒክ አለች። ኢትዮጵያ ውስጥ ያሉ የሆኑ ግሩፖች እግዚአብሔርን የሚወዱ ትልቅ ሰዎች የሚሰበሰቡበት አንድ ቦታ ላይ ስለዚህ ቶፒክ እንዳስተምር ጠየቁኝ እና ምናልባት ብዙዎቻችሁ በዚህ በተለይ ሰሜን አሜሪካ የምትኖሩ ከሆነ ይሄን ነገር የምታውቁ ይመስለኛል። የሴራ ትንታኔ የሚባል አለ። የሴራ ኮንስፓይረሲ ቲዮሪ ማለት ነው። የሴራ ትንታኔ ምን እንደሆነ ገልጽና ትንቢት ደግሞ ከዛ የተለየ እንደሆነ አንዳንድ ጊዜ የሴራ ትንታኔዎችን እንደ ትንቢት አድርገው የሚያስተምሩ ሰዎች አሉ። እሱን ለመከላከል ነው ማስተምራቸው። የሴራ ትንታኔው በራሱ ሰዎች የመሰላቸውን ነገር የሚናገሩበት ነገር ነው። ትንቢት ግን ከቅዱሱ ቃሉ የምንወስደው እውነት ነው እና ስለ ሴራ ትንታኔ እንነጋገራለን እና ብዙ አንዳንዱ ነገር ላናቀው እንችላለን እና ስለ ሴራ ትንታኔ እንድታውቁ ፈልጋለሁ። ምክንያቱም አንዳንዴ እንደ ትንቢት መስሎ የትንቢት ትምህርት መስሎ ይመጣል። ግን የትንቢት ትምህርት አይደለም። ትንቢት ማስፈራሪያ አይደለም። የዮሐንስ ራእይ ማስደንገጫ አይደለም። እንደ ፍካሬ ኢየሱስ አይነት ተጠንቀቅ፣ እንደዚህ በል፣ ጉዳችን ፈላ፣ የሆነ ነገር ሊመጣብን ነው የሚል አይነት አስተምህሮቶች አላምንም። ለእኛ በዚህ ቃል ተጽናኑ ብሎ ነው ጌታ ይነገረን፣ ስለ ንጥቀት ሲነግረን። ምጽአቱ ደግሞ ያለ ያስፈራን አይገባም። ምክንያቱም ወደ ጌታ ምንሄድ ሰዎች ነን እና ድንጋጤ ለመፍጠር መንፈሳዊነትን በማስደንገጥ ሰዎች ውስጥ ለማስገባት የሚሞክሩ ሰዎች አሉ። ትክክለኛ አፕሮች ነው ብዬ አላምንም። ሰዎች በክርስቶስ ፍቅር ተማርከው እንጂ ፈርተውና ደንግጠው ወደ ክርስቶስ እንዲመጡ አንፈልግም። ዋናው ፍቅሩ ነው የሚጠራው እና ይህንን ከተረዳችሁኝ እንግዲህ ይሄ የኮንስፓይረሲ ቲዮሪ የሚባለው ነገር ምን እንደሆነ አሳያቸዋለሁ እና ኮንስፓይረሲ ቲዮሪ ምን እንደሆነ ነግራቸዋለሁ። ለጥሩ ምሳሌ የምሰጣችሁ በጣም ስመጥር የሆኑ የሴራ ትንታኔዎች አሉ። ወይንም ኮንስፓይረሲ ቲዮሪ ምን ማለት ነው? እሱን መጣበታለሁ። ከዚህ ትምህርት አንዱ ምንድነው? ኮንስፓይረሲ ቲዮሪ ልክ አሜሪካኖች ጨረቃ ላይ ሲወጡ በፍጹም መጀመሪያም የወጡት የውሸት ነው። ምስሉ የውሸት ነው። ሆሊውድ ውስጥ ተሰርቶ ነው እንጂ ጨረቃ ላይ አልወጡም። ምክንያቱም ኮልድ ዋር በነበረበት ሰዓት ላይ ራሻና አሜሪካ የመሳሪያ ውድድር ላይ ስለሆኑ ፉክክር ላይ ስለነበሩ በዛ ምክንያት ሆሊውድ የተሰራ ነው። አፖሎ 11 ሄዳ አይደለም መንኮራኩር በናሳ መሪነት በሆሊውድ ውስጥ የተሰራ ስራ ነው የሚል አሉባልታል ብለው ሴራ ነው። የሴራ ትንታኔ ነው። ምን ማለት ነው? መንግስት ሆነ ብሎ በሚስጥር የሰራው ነው እንጂ እውነተኛ ነገር አይደለም የሚል የሴራ ትንታኔ አለ። አሁን እየገባችሁ ነው ማለት የሆነ ነገር እንዲህ ነው ከተባለ ለምሳሌ ኮቪድ-11 ሲመጣ ይሄን ያደረጉት ሆነ ብለው እንደዚህ አድርገው ቻይና ውስጥ አምርተውት ሰው ለመጨረስ ፖፑሌሽን ለመጨረስ ነው እንዲህ የሚባሉ እውነትም ሊሆን ይችላል ላይሆንም ይችላል። ግን የትንቢት ትምህርት አይደለም። የትንቢት ትምህርት አይደለም። እሱን ነው መለየት የምፈልገው እና አንዳንድ ጊዜ የትንቢት ትምህርት እንዳይመስላችሁ ወየውላችሁ መጣ ነገሩ እንዲህ ሊሆን ነው ይሄ ኦልሬዲ እንደዚህ ደረሰ እንደዚህ ያሉ በተለይ አማኙን ህብረተሰብ ለማሳት አንዳንድ ጊዜ ያልሆኑ የሴራ ትንታኔዎች ይመጣሉ። እነሱ ነው ዛሬ የምንነጋገረው። ሁለተኛው ስመጥር የሆነው የሴራ ትንታኔ ይሄ ነው። የጄኤፍኬ ወይም ደግሞ ጆን ኤፍ ኬኔዲ የተገደሉትን እሳቸው የተገደሉበት ምክንያት ሰዎች ይሄ ነው ያ ነው ይላሉ። ኬኔዲን ማገደላቸው አንዳንዶቹ ኖ ኦዝዋልድ የሚባል አንድ ሰው ነው የገደላቸው፣ እሱ ብቻ ነው የተያዘው፣ እሱ ደግሞ ገድሏቸው ሲመጣ ሌላ ሰው ገደለው እሱን ለኬኔዲ ቀናው የሚል ሰው ኦዝዋልድን ገደለው እና ከኋላው ሲአይኤ ያለበት የሚሉ አሉ። የኪውባው ካስትሮ ነው ያስገደላቸው የሚሉ አሉ። ሌሎቹ ደግሞ ኦናሲስ የሚባለው ሰው ነው ያስገደላቸው ቢሊዮነር ስለነበረ ጃኪ ኬኔዲ ሊያገባት ፈልጎ ሚስታቸውን ማለት ነው እሱ ነው ያስገደላቸው የሚል ኮንስፓይረሲዎች ነው። ይሄ ሰዎች የመሰላቸው እንጂ ትንቢት ትምህርት አይደለም። አንድ ወጣት
ብላክ አሜሪካን አስታውሳለሁ። በቤተ ክርስቲያን ውስጥ ልክ እንደኔ ምንድነው በፓወርፖይንት አድርጎ ጨረቃ ላይ እንዴት እንዳላረፉ ውሸት እንደሆነ ለማሳየት ጉባኤውን 45 ደቂቃ ፈጅቶ ሲያስተምራቸው አየሁና ይሄ ልጅ የሚሰብከው የለውም ያልኩኝ። 45 ደቂቃ ሙሉ ጆን ኤፍ ኬኔዲ የገደላቸው ከሌሎ እያልን ከዋልን መጽሐፍ ቅዱስን እየተባረን አይደለም። ኮንስፓይረሲ ቲዮሪ ይሄ እንዲህ ነው የሚያደርገው፣ ተጠራጣሪ እንድንሆን። ለምሳሌ ሰፕቴምበር ላይ የሆነው ሰፕቴምበር 9 ታስታውሳላችሁ። ሁለቱ የአሜሪካ ታወሮች በአውሮፕላን ሲመቱ በኦሳማ ቢንላደን የተመታ የተባለው እና ይሄ የተለያየ አይነት አሸባሪዎቹ ለማን እንደሆኑ ይታወቁ ነበረ፣ ይጠበቅ ነበረ፣ ካሜራ ይዘው ይጠብቁ ነበረ። ሆነ ተብሎ የተደረገ ነው። የአሜሪካ መንግስት ሆነ ብሎ ያደረገው ጦርነት ለማስነሳት ያደረገው ነው። ምንድነው አፍጋኒስታንንና ኢራቅን ለመምታት ሆነ ብሎ አረቡን ዓለም ለማናወጥ የተደረገ ነው የሚል ስመጥር የሆነ የሴራ ትንታኔዎች አሉ። የትንቢት ትምህርት ግን አይደለም። አያችሁ፣ የትንቢት ትምህርት ከሁኔታው የሆነ ነገር ኮሽ ባለ ቁጥር የምንነሳበት ሳይሆን መጽሐፍ ቅዱስ ለምሳሌ ሳስተምራችሁ እንደነበረው ትንቢተ ዳንኤል ብዬ ስለ ዳንኤል ትንቢት አስተምራለሁ እንጂ ነገሮች አላደለም መጽሐፍ ቅዱሳዊ ያልሆኑ ነገሮችን ሁሉ እንደ ዘመን ፍጻሜ ትንቢት ማስተማር አንችልም። እና ስመጥር የሆኑ ሌሎች ትንታኔዎች አሉ። ለምሳሌ ኤሪያ 51 የሚባል ሰምታችሁ እንደሆነ ኤሪያ 51 ማለት የዚህ የኤሊያኖች በምድር ላይ መጥተው ተይዘው ያረፉበት ነው፣ ዲስካቸው በዛ ተይዟል የሚል ሰዎች የሚሉት ነገር አለ። እና ኤሊያኖች አሉ ወይ የሉም ወይ ምንም ያሳስበን ነገር የለም። እሱ ኤሊያኖች ኖሩ አልኖሩ የሚያሳስበን ነገር የለም። ነገር ግን ምን ልላችሁ ነው መሰላችሁ? ዛሬ አብረን ስንማር ትክክለኛው የትንቢት ትምህርት ምንድን ነው፣ የዘመን ፍጻሜ ትምህርት ምንድን ነው፣ እሱን እንድናውቅ ነው ለይተን። ለዚህ ስመጥር ሴራ ትንታኔዎች ወይም ኮንስፓይረሲ ቲዮሪ ኤሪያ 51 ላይ እንዲህ ተደብቀዋል፣ ኤሊያኖች እየመጡ ነው፣ ነፍሊሞች እየመጡ ነው እያሉ ሽብር መንዛት አይደለም። ይሄ የትንቢት ትምህርት አይደለም። የትንቢት ትምህርት ጤነኛ ነው ወገኖች ሆይ፣ የሌለን ነገር እንድንጨነቅ የሚያደርገን አይደለም። ሌላ ሴራ ትንታኔ የሚባለው አንዱ ምድር ፍላት እንጂ ሰርክል አይደለችም፣ ከስሯ ወደ ታች እንትን አለ ስለ ማለት ጫፍ አላት ምድር። ለዚህ ነው አንታርክቲካ ላይ ብትሄዱ የመንግስት ወይም የአሜሪካ መንግስት ብቻ የሚቆጣጠረው በረዶ ክፍል አለ ሳውዝ ፖል ላይ፣ የሳይንስ ሴንተር ነው የሚባለው። ወደዛ መግባት አይቻልም፣ በረዶ ነው፣ ሰው መኖር አይችልም። የአሜሪካ መንግስት ሳይንቲስቶች ብቻ ነው የሚኖሩበት ይባላል። ስለዚህ ይሄ የሴራ ትንታኔ ነው። ምድር ፍላት ናት የሚል እንቅስቃሴ አለ። ምድር ክብ አይደለችም። መጽሐፍ ቅዱስ ግን በምድር ክበቦች ላይ ይቀመጣል ይላል መጽሐፍ ቅዱስ ስለ እግዚአብሔር ቃል ሲናገር፣ ስለ እግዚአብሔር ሲናገር። ስለዚህ ፍላት እርዝ የሚባል የሴራ ትንታኔ አለ ወይም ኮንስፓይረሲ ቲዮሪ አለ እና ምድር እንደ ዲስክ ጠፍጣፋ እንጂ ክብ አይደለችም፣ ጫፍ ጫፍ አላት፣ ሰው ሄዶ ሊወድቅባት ይችላል፣ እንደዚህ የሚል አስተምህሮት አላቸው። ወይንም ደግሞ የራሳቸው የሆነ ትልቅ ማህበር ተደራጅተዋል። ይህንን የሚመራ ሰው አለ፣ እንደ ድርጅት አላቸው፣ እንደ ማህበር አላቸው። አብረው ተደራጅተው ይሄ ነገር ትክክል ነው ብሎ ሰዎችን ለማበረታታት ወደ እነሱ ክለብ እንዲገባ የሚያደርጉበት ነገር አለ። መንግስታት ሆነ ብለው በሴራ በየትምህርት ቤቱ ሌላ ካርታ እያስተማሩ ነው፣ ምድር ክብ አይደለችም እያሉ ነው። ይሄ ግን ሊሆንም ላይሆንም ይችላል አላውቅም። ነገር ግን የትንቢት ትምህርት አይደለም፣ የትንቢት ትምህርት አይደለም። ይህንን አጥርተን እንድንነጋገር ነው። ሌላው ስመጥር የሴራ ትንታኔዎች አንዱ በብር ላይ ያሉ ምልክቶች ናቸው። በጣም ምልክት አለ። በጣም የሚገርሙ ምልክቶች አሉ። ኖቡስ ኦርዱ ሴኩለርም የሚል ትመለከታላችሁ። ይሄ ማለት ነው ኒው ወርልድ ኦርደር ማለት ነው። አዲሱ የዓለም ስርዓት ማለት ነው። አኒውት ሰስፐስ ይሄ ደግሞ ልክ ኢጂፕሽያን ፒራሚድ የሚመስለው ሁሉን የሚመለከቱ አይኖች ናቸው። እዚህ ጋር ዓመተ ምሕረት በላቲን ተጽፏል እና ምስጢራዊ ነው። እነዚህ ኢሉሚናቲዎች የሰሩት ነው አዲሱ የዓለም ስርዓት የሚሉ አሉ። እና ስለ ኢሉሚናቲ በተለይ በህዝባችን በወጣቶች መካከል በቃ እንደ ትንግርት ነው የሚነገረው። አባል እናደርጋለን፣ ይሄን ያህል ሺህ ብር እንሰጣለን ይሏቸዋል። በዛ ስም የሚሰራም ሌላ ድርጅት ሊኖር ይችላል። አይ ዶንት ኖ ግን የመጨረሻው ዘመን ትምህርት አይደለም። አንዳንዱ የአጋንንትም ትምህርት
ትምህርት ሊሆን ይችላል። ሰይጣናዊ የሆነ ሰዎችን ከእውነተኛው የትንቢት ትምህርት ዲስትራክት የሚያደርግ ማለት ነው። የተለያዩ አይነት የሚስጥር ማህበረሰቦች አሉ፣ ወይም ሲክሬት ሶሳይቲስ ወይም ሻዶ ጋቨርንመንት የሚባሉ ከኋላ መንግስታትን የሚመሩ ሚስጥራት ያሏቸው። ለምሳሌ እነዚህ ግሎባል ኢሊትስ የሚባሉ ትልቅ ምሁራኖች፣ አዋቂ የተባሉ ሰዎች እነሱ ተሰብስበው የዓለምን ኢኮኖሚ ማውጣት ማውረድ፣ ፖለቲካውን መዘወር የሚችሉ እነሱ ናቸው እንጂ አሁን ከውጭ የሚታየው ጋቨርንመንት ወይም መንግስት ምንም ማለት አይደለም የሚሉ አሉ። ይሄ የሴራ ትንታኔ እንጂ የትንቢት ትምህርት አይደለም። ስለዚህ እንዲህ አይነት ኢሉሚናቲ ምናምን እያሉ ሲሏችሁ ከሰማችሁ የመጽሐፍ ቅዱስ ትምህርት አድርጋችሁ አትውሰዱ። ነገር ግን ሌላ ሊሆን ይችላል፣ የሐሰት ትምህርት ሊሆን ይችላል፣ አጋንንታዊ ትምህርት ሊሆን ይችላል፣ የሰይጣን ማህበር ሊሆን ይችላል እንጂ እንደ ትንቢት ትምህርት አድርገን ልንወስድ አይገባም። ስለዚህ ዓለምን በአንድ የዓለም መንግስት ለመጠቅለል የሚያደርጉት ሴራ ሊኖር ይችላል። ከመጽሐፍ ቅዱስ አንጻር ጸረ ክርስቶስ ያንን እንደሚያደርግ እንመለከታለን። ስለዚህ በጣም ልንጠነቀቅ ይገባል። ለምሳሌ የሴራ ትንታኔዎች ከሚያደርጉት ነገሮች አንዳንዱ ለምሳሌ በሲኒማ አክተሮች ላይ ያተኮረ፣ ለምሳሌ ሞተዋል ተብለው በውሸት ነው አልሞቱም ይላሉ እነዚህ ኮንስፓይረሲ ቲዮሪስቶች። እና ለምሳሌ ሴሌብሪቲ ወይንም ደግሞ አክተሮች ወይም እነዚህ የታወቁ ስመጥር ሰዎች ደግሞ ሆነ ብለው ሞታቸውን ፌክ አድርገውታል። ማለት የሞቱ መስለው በቃ በነፃነት መኖር ፈልገው ነው፣ ከካሜራ መጥፋት ፈልገው ነው፣ ሰው እንዳያውቃቸው ፈልገው ነው ብለው ሞተዋል ተብሎ ቀብር ስነስርዓት ተደርጎላቸዋል። እና ለምሳሌ ከነሱ አንዱ ኤልቪስ ፕሬስሊ አልሞተም የሚሉ ሰዎች አሁንም አሉ። ካልሞተ አሁን እንግዲህ እድሜው 80ዎች ውስጥ አይገባም ወይ 90 ውስጥ አይ ዶንት ኖ። ስለዚህ ኤልቪስ ፕሬስሊ አልሞተም ይላሉ። ማይክል ጃክሰን አልሞተም፣ ይኸው እንደዚህ ነው። ባለፈው አንድ ሰው ካሜራ እየተከተለ የሆነ ሰውዬ እያነሳ ሸምገል ያለ ሰውዬ እያነሳ ማይክል ጃክሰን ነው በቃ ተደብቆ የሚኖረው ምናምን ይላሉ። ቱፓክ ሻኩር የሚባል የታወቀው እንደዚህ፣ ቦብ ማርሊ፣ እነዚህ የምትመለከቷቸው ሰዎች በሙሉ አልሞቱም ተብሎ በኮንስፓይረሲ ቴሪ የሚወራላቸው ሰዎች ናቸው። ትንቢት ትምህርት አይደለም። ይህንን መግለጥ ትንቢት ትምህርት ማለት አይደለም። እንድትለዩት ብዬ ነው ወገኖች። ስመጥር የሴራ ትንታኔዎች፣ ሌላው ክትባትና ወረርሽኖች ቅድም ያልኳችሁ አለ አይደለም፣ ያልተረጋገጠ ሳይንሳዊ ግኝቶች እና አንዳንድ ጊዜ አለ አይደለም እንዲህ እያደረጉ ነው፣ ፖፑሌሽን ለመቀነስ እንዲህ እያደረጉ ነው። ሊያረጉ ይችላሉ። ስለ ሰው ክፋት ይገልጣል። ትክክል ነው፣ ሊገልጽ ይችላል። አንዳንድ ጊዜ ሰዎችን ሆነ ብለው በቫይረሶች ሊገሉ ይችላሉ። ግን ኮንስፓይረሲ ቲዮሪ የሚመጣበት ምክንያት አለ። አንዳንዶቹ አሁን ብዙዎቹ ቫክሲኔሽን አንወስድም ብለው ነበረ። ኮንስፓይረሲ የሚያምኑ ሰዎች ቫክሲኔሽን አይወስዱ፣ እንዲያረጉብናል የሚል ፍራቻ አለ። በእርግጥ አንዳንዱ ሳይንቲፊክሊ አልተረጋገጠም። ግን ልጆች ቫክሲን ሲወስዱ ኦቲዝም ይይዛቸዋል፣ በሽተኞች ይሆናሉ። አንዳንዶች አፋቸው የተዘጋለ፣ አንዳንዶች ቶታሊ ፓራላይዝ የሆኑ አሉ፣ የቫክሲኑን ሲወስዱ ማለት ነው። አንዳንዱን ኤክስፐሪመንት አድርገውባት። ግን የትንቢት ትምህርት አይደለም፣ ልንጠነቀቅ ያስፈልጋል። ቅድም እንዳልኳችሁ ኮቪድ ራሱ እንዲህ ነው የሚሉ ሰዎች አሉ። ኮንስፓይረሲ ቲዮሪ አደገኛ ነው፣ ለቤተ ክርስቲያን አደገኛ ነው።